ሰላም ጤና ይስጥልኝ የተከበራችሁ ቻናላችን ቤተሰቦች ዛሬ ሁላችንንም እያነጋገረ ስላለውና ልባችንን ስለሰብረው የኪነ ጥበብ ባለሙያው ነጻነት የምንላችሁ ነገር ይኖራል። ወንድምና እህቶቹ ወደ ሚዲያ ላይ መጥተው ከተናገሩ በኋላ ስለሚስቱም አዲስ መረጃ ወጥቷል። እሱን ወደ እናንተ እናደርሳለን። አብራችሁን ቆዩ። ነጻነት ከመሞቱ በፊት በኢንስታግራም ገጹ ላይ የሚያወጣቸው ፖስቶች ዛሬ ላይ ሆነን ስናያቸው ትልቅ ትርጉም እየሰጡን ነው። በወቅቱ ብዙዎቻችን ተራ ፖስት የመሰሉን ቃላት ዛሬ ግን የነፂን የውስጥ ስብራት መግለጫዎች እንደነበሩ ተረድተናል። ደስተኛ አይደለሁም የሚሉ ፍንጮችን በተደጋጋሚ ይሰጥ ነበረ። አሁን ላይ የነዚህን ፖስቶች መልእክት ጥልቀት ብዙዎች እየተመለከቱ እንግዲህ እንዴት በጊዜው አልደረስንለትም እያሉ በቁጭት ሲናገሩ ይደመጣል። ብዙዎች ነፂ ወደ አሜሪካ የሄደው ለተሻለ ሕይወት ወይም ለሕክምና መስሎን ነበረ። ነገር ግን እውነታው ሌላ ነው። ወደ አሜሪካ ሄዶ እዚያ በነበረበት ወቅት ነው ከፍተኛ የጤና መታወክ የገጠመው። ባለቤቱ እንግዲህ በወቅቱም እንደተናገረችው ድንገት ወደቀብኝ የሚል መልእክት ነበረ። በስተጀርባው ግን ትልቅ የስነ ልቦና ጫና እንደነበረበት ቤተሰቦቹ ገልጸዋል። በተለይም ከባለቤቱ እናት ጋር መግባባት ባለመቻሉና ከቤቱ መጽሐፍትህንና ቡትቶህን ይዘህ ውጣ እስከመባል የደረሰ እንግልት ይደርስበት እንደነበረ አሁን የወጡ መረጃዎች ያመለከቱ ይገኛል። ይሄ ጫና ነው እንግዲህ ለጤናው መባባስ ትልቅ የሆነ አስተዋጽኦ ያሳደረውም ተብሎ ይገመታል። የነጻነት ህልፈት እንደተሰማ የቅርብ ጓደኛው የተባለው አስናቀ በሚዲያ ቀርቦ ለነጻነት ሚስት የገንዘብ ማሰባሰቢያ ወይም ጎፈንድሚ መክፈቱ ይታወቃል። ነገር ግን ይሄ ተግባር የነጻነትን እህትና ወንድሞች ክፉኛ አስቆጥቷል። ምክንያቱ ደግሞ አንድ ነጻነት በህይወት እያለ ሚስቱ በደል ታደርስበት እንደነበረ ቤተሰቦቹ ስለሚያውቁ፣ እንደዚሁም አስናቀ የነፂን ታሞ መኖር እያወቀ ይዞት መጠጥ ቤት ይገባ እንደነበርና ለጤናው ግድ እንዳልነበረው ቤተሰቦቹ እንደዚሁ ይገልጻሉ። በሶስተኛ ደረጃ ነፂ በህይወት እያለ ያልደረሰችለት ሚስቱ አሁን በስሙ ገንዘብ እንዲሰበሰብ ማድረጉ የቤተሰቡን ቁስል ስለነካው ነው ማለት ነው። በወጡት መረጃዎች መሰረት ነፂ የሚልከው $2000 አይበቃኝም ትል እንደነበረና እንግዲህ ባለቤቱ ትኩረቷ በሕክምናው ላይ ሳይሆን ቤት በመግዛት ላይ እንደነበረ ነው የተጠቆመው። አሁን ደግሞ ከሞተ በኋላ በጓደኛው በኩል የሚደረገው የገንዘብ ማሰባሰብ በቤተሰቡ ዘንድ ተቀባይነት አጥቷል። እንዲያውም ቤተሰቡ በነጻነት ስም ምንም አይነት ልመና እንዳይደረግ በማለት በግልጽ አስታውቀዋል ማለት ነው። የነጻነት ታሪክ እንግዲህ ለሁላችንም ትልቅ ትምህርት ነው። በፈገግታ ጀርባ ያለን ስብራት፣ በቅርብ ጓደኛ ስም የሚደረግ ክህደትና በትዳር ውስጥ የሚደርስ የስነ ልቦና ጥቃት የአንድን ሰው ህይወት እንዴት እንደሚያበላሽ አይተናል። ነፂ ዛሬ በስጋ ባይኖርም ያለፈው መከራ ግን ለሌሎች ድምጽ ሊሆን ይገባል ማለት ነው። በነጻነት ህልፈትና ከእሱም በኋላ በወጡት መረጃዎች ምክንያት ባለቤቱ ከፍተኛ ግራ መጋባትና የጭንቀት ሁኔታ ውስጥ እንዳለች እየተነገረ ይገኛል። የሰው ልጅ በህይወት እያለ ስህተቶችን ሊሰራ ይችላል። ነገር ግን የነጻነትን ሞት ተከትሎ የመጣው ማህበራዊ ጫና በእሷ ላይ ከባድ የስነ ልቦና ተጽዕኖ ማሳረፉ አልቀረም። ይሁን እንጂ እዚህ ጋር ልናስብበት የሚገባ ትልቅ ጉዳይ አለ። አንዳንድ ጋጠወጥ ሚዲያዎችና ግለሰቦች ሁኔታውን ወደ ሌላ አቅጣጫ በመውሰድ ልጆቹ የነጻነት አይደሉም የሚል እጅግ አሳፋሪና የተጋነነ የሐሰት ወሬ ሲያሰራጩ እየተስተዋለ ነው። ይህ ድርጊት ከምንም በላይ ሰብአዊነት የጎደለውና የህፃናቱን መብት የሚጋፋ ነው። ነጻነት ለልጆቹ የነበረው ፍቅርና የሚያደርገው እንክብካቤ የሚታወቅ ነው። ምንም እንግዲህ የሚያውቁ ወጣት ልጆችን እንዲህ ላለ የሐሰት ፕሮፓጋንዳ መዳረግ በታሪኩ ላይ ፍትህ አያመጣም፣ ይልቁንም ሌላ ጥፋት ነው የሚሆነው። እኛም እንደ ሚዲያ አካል የቤተሰቡን የውስጥ ችግር በግልጽ ብንነጋገርም በሐሰት መረጃ ሰዎችን ማጥቃት ግን በፍጹም አይደገፍም። በመጨረሻም የነጻነት እህትና ወንድሞች እንግዲህ የገለጹት ምሬት መነሻው በነፂ ህይወት ላይ የደረሰው በደል ነው። አስናቀ የከፈተው ጎፈንድሚ ለቤተሰቡ ቁስል እንጂ መድኃኒት አልሆነም። እውነተኛ ወዳጅነት በህይወት እያሉ መድረስ እንጂ ከሞቱ በኋላ በሰው ስም የገንዘብ ጥቅም ማሳደድ አይደለም ሲሉ ነው እንግዲህ የተቹት። ነጻነት ዛሬ በስጋ ባይኖርም የእሱ ታሪክ ለሁላችንም ትልቅ መርህ መሆን አለበት። መጽሐፍንና ቡትቶህን ይዘህ ውጣ ተብሎ እንግዲህ የተገፋው ወጣት ዛሬ በሚሊዮኖች ልብ ውስጥ ትልቅ ቦታ ይዟል። ለልጆችና ለቤተሰቡ መጽናናትን እንመኛለን። እናንተም እንደዚህ ያሉ የሐሰት ወሬዎችን ከመቃወም ጎን እንድትቆሙ እናሳስባለን። ቪዲዮውን ላይክ እና ሼር በማድረግ ሌሎች እንዲደርስ አድርጉ። አመሰግናለሁ።